ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የዕለቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። በሰንዳፋ የባንክ ሰራተኛዋን ገድሎ አስክሬኗን በጅብ ያስበላው ግለሰብ በፖሊስ እየተፈለገ ነው። ከዚህ ጉዳይ ጋር በተያያዘ ጥንክራችን በዝርዝር ወደ እናንተ የሚያደርሰው መረጃ ይኖራል። በሌላኛው መረጃችን የሱዳን ዋነኛ የኃይል ማሰራጫ በድሮን በመመታቱ ካርቱምና ፖርት ሱዳን ጨለማ ውጧቸዋል። ኤርትራዊው ከአሜሪካ የሚባረሩ ስደተኞች ማቆያ ማዕከል ውስጥ ህይወቱ አልፎ ተገኝቷል። እነዚህን ጉዳዮች በዝርዝር ላስደምጣችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩት። መረጃውን በዝርዝር ላስደምጣችሁ፣ እንከታተለው። በሰንዳፋ የባንክ ሰራተኛዋን ገድሎ አስክሬኗን በጅብ ያስበላው ግለሰብ በፖሊስ እየተፈለገ ነው። ማስጠንቀቂያ፣ ይህ ዘገባ አድማጮችን ሊረብሽ የሚችል ይዘት የያዘ ነው። ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተገልጿል። የንግድ ባንክ አለልቱ ቅርንጫፍ ሰራተኛዋን ገድሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ለቢቢሲ ተናግረዋል። ግድያው የተፈጸመው ሰኞ ታህሳስ 6 2018 ዓ.ም መሆኑን ጭምር ገልጸዋል። በሰንዳፋ በኬ ከተማ ጎባጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመውም ብለዋል። የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበረም ተናግሯል። ስሙ እንዳይጠቀስ የጠየቀው የአዳነች አብሮ አደግ ሟቿ ዛቻ እየደረሰባት እንደሆነ ለቤተሰቧ መግለጿንም አክሏል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ ተመልሳለች ብሏል። የዚያን ሁለት ምሽት ላይ ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለች ነበርም ሲልም ተናግሯል። አዳነች በኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ለ3 ዓመታት የሰራች ሲሆን ለዓመታት በትውልድ ቀይዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየች አብሮ አደጓ ተናግሯል። የተገኘው የአስክሬኗ ክፍል ብዙ አይደለም፣ የተገኘው ብቻ በፌስታል ተጠቅልሎ ተቀብራለች። የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያህሉን በአሸዋ ሞልተ ነው የተቀበረችው ብሏል። ቢቢሲ ያነጋገራቸው የአዳነች አብሮ አደግ ግለሰብ የአዲስ አበባ ነዋሪ እንደሆነና ቤተሰብ ያለው እንደሆነ ጠቅሶ እሷ የምትሰራበት አካባቢ የግንባታ ፕሮጀክት ስላለው ይመላለስ እንደነበረ ገልጿል። ከግድያው በፊት ራሱን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት ነበረም ሲል አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋ ያሳልፈውና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደሚጠቁም ገልጸዋል። አዳነችን እንዲሁም ቤተሰቧን በቅርብ የሚያውቀው የቢቢሲ ምንጭ ግን ምንም ግንኙነት እንደሌላቸው ገልጿል። በተደጋጋሚ አገባሻለሁ በሚል ሲያስፈራራት እንደቆየም አስረግጦ ተናግሯል። ኮማንደር ንጋቱ በበኩላቸው ግድያው በተፈጸመበት ዕለት ተጠርጣሪው እና አዳነች ሆቴል ምግብ አዘው እንደነበርም ተናግረዋል። የሮስን ሆቴል ምግብ አዘው ነበር። አዳነች ምግቡን ሳትበላ ሆቴሉን ጥላ ስትሄድ ተጠርጣሪው በመኪና ተከታትሏት ከዚያም ወደ ጎማጣ ሰፈር ወስዶ በጥይት ገድሏታል ብለዋል። ጎማጣ የሚባለው አካባቢ ከሰንዳፋ ከተማ ወጣ ያለ ነው። ቢቢሲ ያነጋገረው የአዳነች አብሮ አደግ እንደተናገረው አዳነች እጄን ልታጠብ ብላ ከሆቴሉ ለማምለጥ ሞክራለች። ተጠርጣሪው ግን እንደተከተላት አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ግድያውን ከፈጸመ በኋላ በአለልቱ ከተማ መኪናውንና መሳሪያውን ጥሎ መሰወሩን ገልጸዋል። መኪናውንና ለግድያ የተጠቀመውን መሳሪያ በአለልቱ ከተማ ጥሎ ሄዷል። መኪና ውስጥ ደምና መሳሪያ ተገኝቷል። ይህም ግድያው የተፈጸመው መኪና ውስጥ መሆኑን ይጠቁማል ሲሉ አስረድተዋል። ተጠርጣሪው አዳነችን በጥይት ከገደለ በኋላ አስክሬኗን ጥሎ እንደሄደና አስክሬኗ በጅብ እንደተበላም ገልጸዋል። በአካባቢው የተኩስ ድምጽ የሰሙ ሰዎች ጥቆማ እንዲሰጡ የተናገሩት ኮማንደር ንጋቱ ፖሊስ ያገኘውን መኪና ማህበረሰቡ ከሰጠው ጥቆማ ጋር ተመሳሳይ እንደሆነም አስረድተዋል። ከጅብ የተረፈችው የአዳነች አስክሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ተወስዶ የነበረ ሲሆን ስርዓተ ቀብሯን ተፈጽሟል። ተጠርጣሪው መሳሪያውንና መኪናውን ጥሎ ከአካባቢው ከሸሸ በኋላ ፖሊስ በቁጥጥር ስር ለማዋል ፍለጋ መቀጠሉንም አስታውቋል። የተባበሩት መንግስታት ያለፈው ህዳር መባቻ ላይ ለጸረ የሴቶች ጥቃት ቀን ያወጣው ሪፖርት በዓለም ዙሪያ በየ10 ደቂቃው አንዲት ሴት በምታውቀው ሰው እንደምትገደል ይጠቁማል። ገዳዩ የፍቅር አጋሯ ባለቤቷ ወይም ቤተሰቧ ሊሆን እንደሚችልም ሪፖርቱ ያሳያል። በተመድ ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸሙ ግድያ 60 በመቶ ነው ይለዋል። የሱዳን ዋነኛ የኃይል ማሰራጫ በድሮን በመመታቱ ካርቱምና ፖርት ሱዳን ጨለማ ውጧቸዋል። ግዙፉ የሱዳን የኤሌክትሪክ ኃይል ማሰራጫዎች ላይ በተፈጸመ የድሮን ጥቃት ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅርቦት መቋረጡን መከሰቱ ተዘግቧል። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማ ካርቱምና የጀኔራል አልቡርሃን መቀመጫ የሆነችው የወደብ ከተማ ፖርት ሱዳን ናቸው። የዓይን እማኞች እንደተናገሩት በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ናይል ግዛት ውስጥ በምትገኘው አትባራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማሰራ
ማሰራጫ ማዕከላት ከፍተኛ የእሳት ነበልባልና ጭስ አይተዋል። ሱዳን የጦር ሰራዊቱን በሚመለከት በጀነራል አብዱል ፈታህ አልቡርሃንና በተቀናቃኛቸው ጀነራል ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል መካከል የተራዘመ የእርስ በርስ ጦርነት ውስጥ ትገኛለች። ሁለቱ ኃይሎች በሚያካሂዱት 3 ዓመት ሊሞላው በተቃረበው ጦርነት በመሰረተ ልማቶች ላይ ከባድ ውድመት መድረሱ እየተዘገበ ነው። አሁን በድሮን በተፈጸመው ጥቃት በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለው ማሰራጫ ማዕከሏ ኢላማ በመሆኑ ነው መጠነ ሰፊ የኃይል መቋረጥ በዋና ዋና ከተሞች ላይ ያጋጠመው። አንድ የሱዳን መንግስት ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በኃይል ማሰራጫው ማዕከል ላይ የመጀመሪያ ጥቃት ከተፈጸመ በኋላ እሳቱን ለማጥፋት የሞከሩት 2 ሰዎች ህይወታቸው ያለፈ ሲሆን ሌሎቹ በርካታ ሰዎች ደግሞ ሁለተኛው ዙር ጥቃት በተፈጸመበት ጊዜ ጉዳት ደርሶባቸዋል። ጥቃቱ የተፈጸመባቸው ወሳኙ የሱዳን ኤሌክትሪክ ኃይል ማሰራጫ ማዕከል አልሙሪቅን የሚያሰራጨውን የኤሌክትሪክ ኃይል የሚገኘው ከአገሪቱ ትልቁ የውሃ የኃይል ማመንጫ ጣቢያ ነው። ማዕከሉ ኤሌክትሪኩን ወደ በርካታ ቁልፍ የሱዳን አካባቢዎች የሚያሰራጭ በመሆኑ የደረሰበት የድሮን ጥቃት ያስከተለው ጉዳት ውጤቱ በብዙ ቦታዎች ላይ ኃይልን በማቋረጥ ከፍተኛ ጉዳት ያደርሳል። በጀነራል ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ በሱዳን ጦር ሰራዊት ቁጥጥር ስር ባሉ በርካታ አካባቢዎች በሚገኙ የሰላማዊ ሰዎች መገልገያ የሆኑ መሰረተ ልማቶችን በተደጋጋሚ ኢላማ በማድረግ የድሮን ጥቃት ይፈጽማል ተብሎ ይከሰሳል። ከዚህም ቀደም በካርቱምና በሁለተኛዋ ከተማ ፖርት ሱዳን አውሮፕላን ማረፊያዎች ጨምሮ በርካታ ኢላማዎችን በድሮን መምታቱን መግለጹ ይታወሳል። ፈጥኖ ደራሽ ኃይሉ በጦር ሰራዊቱ ተሸንፎ ከዋና ከተማዋ ካርቱም የወጣ ቢሆንም ሌሎች ወሳኝ የሱዳን ግዛቶችን ባለፉት ወራት ተቆጣጥሮ ይዞታውን እያሰፋ ነው። በመጪው ሚያዝያ 3 ዓመት በሚሞላው የሱዳን የእርስ በርስ ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰዎች መሞታቸውንና 12 ሚሊዮን ሱዳናውያን ለመፈናቀል መዳረጋቸው ተዘግቧል። በተጨማሪም ጦርነቱ የእርዳታ አቅርቦትን በማደናቀፍ በተለያዩ የሱዳን ክፍሎች ውስጥ ረሃብ ሊከሰት ይችላል በማለት ዓለም አቀፍ ተቋማትና የረድኤት ድርጅቶች እያስጠነቀቁ ነው። ኤርትራዊው ከአሜሪካ የሚባረሩ ስደተኞች ማቆያ ማዕከል ውስጥ ህይወቱ አልፎ ተገኘ። ፋኡድ ሰኢድ አብዱል ከድር የተባለ ሰነድ አልባ ስደተኛ በአሜሪካ ፔንሲልቬኒያ እስር ቤት ውስጥ ሳለ መሞቱን የአሜሪካ የስደትና ጉምሩክ መስሪያ ቤት አስታውቋል። የ46 ዓመቱ ኤርትራዊ በወንጀል ውስጥ ተሳትፎ እስር ቤት ውስጥ መግባቱን ተከትሎ ከሀገር እንዲባረር በመወሰኑ ፊሊፒስበርግ በሚገኘው ሞሻኖን ቫሊ ማቆያ ማዕከል ውስጥ ታስሮ ነበር። ኤርትራዊው ስደተኛ ህይወቱ ያለፈው ታህሳስ 5 2018 ዓ.ም መሞቱ የተገለጸ ሲሆን የሞቱ ምክንያት ላይ ምርመራ እየተደረገ መሆኑ ተገልጿል። ፋኡድ በማዕከሉ ውስጥ ሳለ የደረት ህመም እንዳጋጠመው ተገልጿል። በተቋሙ ውስጥ የነበሩ የህክምና ባለሙያዎች እርዳታ አድርገውለት ወደ ሆስፒታል የወሰዱት ቢሆንም ህይወቱ ሊተርፍ አልቻለም ተብሏል። የፔንሲልቬኒያ ግዛት ፖሊስና ክሊርፊልድ ካውንቲ በሞቱ ምክንያት ዙሪያ ምርመራ እያደረገ መሆኑ ተገልጿል። ፋኡድ ሰኢድ አረቢያ ውስጥ የተወለደ ኤርትራዊ ሲሆን በአውሮፓውያኑ ሚያዝያ 30 2018 የአሜሪካ ቋሚ የመኖሪያ ፈቃድ አግኝቷል። እስካሁን ድረስ የአሜሪካ ዜግነት ለማግኘት ስለመጠየቁ የሚያሳይ መረጃዎች የሉም። ሚያዝያ 3 2024 የሰሜን ኦሃዮ አካባቢ ፍርድ ቤት ፋኡድ በቀረበበት የማጭበርበርና የስርቆት ወንጀሎች ጥፋተኛ ሆኖ ስላገኘው የ21 ዓመት ወራት እስራት ፈርዶበታል። ፋኡድ በእነዚህ ወንጀሎች እስከ $10,000 የሚደርስ ኪሳራ አድርሷል ተብሏል። በአውሮፓውያኑ ሐምሌ 23 2024 ህገወጥ ስደተኞችን ከሀገር የሚያስወጣው የአሜሪካ የስደትና ጉምሩክ መስሪያ ቤት ሰራተኞች ፋኡድ የታሰረበት ማረሚያ ቤት በመሄድ ካገኙት በኋላ ከሀገር እንዲባረር በመወሰን ወደ ሞሻኖን ቫሊ ማቆያ ማዕከል ተዛውሯል። 2 ሳምንታት በፊት አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛውን ከቆሰለ በኋላ የትራምፕ አስተዳደር በህገወጥ ስደተኞች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል።